የለበሳችሁት ልብስ ቆንጆ ሆኖ ጫማችሁ ፋሽን እያለፈበት ተቸግራችኋል? ዛሬ ማንኛውም ሴት ሊኖራት የሚገቡ 9 ጫማዎችን አሳያችኋለሁ። በተለይ ቁጥር 1 ላይ ያለውን ጫማ ከማንኛውም ልብስ ጋር የሚሄድ የፋሽን ንጉስ ነው። ቪዲዮውን ላይክ እያደረግን ወደ ምርጥ ጫማዎች ዝርዝር እንግባ። 9ኛ ስሊፐርስ ወይም ስታይሊሽ ስላይድስ። ለቤት ውስጥ ውሎ ወይም ለቅርብ ርቀት መውጫ የሚሆኑ ቆንጆ ስሊፐሮች አስፈላጊ ናቸው። አሁን ላይ በፀጉር ወይም በተለያዩ ጌጣጌጦች ያጌጡ ስሊፐሮች ለቤት ውስጥ ፋሽን ትልቅ ቦታ አላቸው። 8ኛ ባለተረከዝ ሳንዳል ወይም ሎው ሂል ሳንደልስ። ረጅም ተረከዝ ሆኖ ግን ለመራመድ ምቹ የሆኑ ጫማዎች ለምትፈልጉ ሎው ሂል ምርጥ ነው። ሰፊ ተረከዝ ስላላቸው ሚዛናቸውን ለመጠበቅ አይከብድም። ለሰርግና ለረጅም ሰዓት ለሚቆዩ ግብዣዎች ተመራጭ ናቸው። 7ኛ የስፖርት ጫማዎች አትሌቲክ ወይም ራኒንግ ሹዝስ። ለስፖርት እንቅስቃሴ፣ ለጂም ወይም ረጅም ርቀት በእግር ለመጓዝ ጥራት ያለው የስፖርት ጫማ መኖር አስፈላጊ ነው። እግርን ከጉዳት ይከላከላሉ። እንዲሁም አሁን ላይ ከፋሽን ልብሶች ጋር ተቀላቅለው የመልበስ ዝንባሌ እየታየ ነው። 6ኛ ሎፈርስ ወይም ክላሲክ ሎፈርስ። ሎፈርስ ፕሮፌሽናል እና የተከበረ መልክ የሚሰጡ ጫማዎች ናቸው። በአሁኑ ወቅት ወፈር ያለ ሶል ወይም ቸንኪ ሎፈርስ ያላቸው በፋሽን ዓለም በጣም ተፈላጊ ናቸው። ከቢሮ ልብሶች ጋር ልዩ ውበትን ይፈጥራሉ። 5ኛ ክፍት ሳንደል ወይም ስትራፒ ሳንደልስ። ለበጋ ወቅትና ለሞቃት አየር ክፍት የሆኑ ሳንደሎች የግድ ያስፈልጋሉ። ለሽርሽር፣ ለባህር ዳርቻ ወይም ለቀላል የከሰዓት በኋላ ግብዣዎች በጣም ምቹና እግርን አየር እንዲያገኝ የሚያደርጉ ናቸው። 4ኛ ረጅም ቡትስ ወይም አንክል ቡትስ። የቁርጭምጭሚት ቡትሶች በተለይ ዝናባማና ለቀዝቃዛ የአየር ሁኔታዎች ተመራጭ ናቸው። ከጂንስ ወይም ከቆዳ ጃኬት ጋር ሲለበሱ ጠንከር ያለ ዘመናዊና ኤጂ ስታይል ይሰጣሉ። 3ኛ ጠፍጣፋ ጫማዎች። እግርን ሳይወጥሩና ሳይደክሙ ቀኑን ሙሉ ለመዋል ፍላት ጫማዎች ምርጥ ናቸው። ለስራ ቦታ ወይም ለትምህርት ቤት በጣም ተስማሚ ሲሆኑ ከቀሚሱና ከሱሪ ጋር በቀላሉ ይሄዳሉ። 2ኛ ጥቁር ባለተረከዝ ጫማ። ለስራ ስብሰባ፣ ለእራት ግብዣ ወይም ለተለያዩ ፕሮግራሞች ጥቁር ባለተረከዝ ጫማ አይነተኛ ምርጫ ነው። ማንኛውም ተራ ልብስ ወዲያውኑ ወደ ላቀ ፋሽን ለመቀየርና ቁመትን ረጅም አድርጎ ለማሳየት ኃይል አለው። 1ኛ ነጭ ስኒከር ወይም ክላሲክ ዋይት ስኒከርስ። ነጭ ስኒከር ለማንኛውም ልብስ የሚሆኑ ሁለገብ ጫማ ነው። ከጂንስ፣ ከቁምጣ አልፎ ተርፎም ከረጃጅም ቀሚሶች ጋር በማጣጣም ዘመናዊና ዘና ያለ ወይም ካዥዋል መልክ ለመያዝ ይረዳል። ለማንኛውም የእግር ጉዞ ፍጹም ምቹ ነው። ከነዚህ አጭር ጫማዎች ውስጥ እናንተ በብዛት የምታዘወትሩት ጫማ የትኛው ነው? እኔማ ያለ ነጭ ስኒከር መኖር አልችልም የምትሉ ካላችሁ ኮሜንት ላይ እጃችሁን አውጡ። ለተጨማሪ የፋሽን መረጃዎች ቻናላችን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ ምን እንድሰራላችሁ የምትፈልጉትን ጻፉ። ቸር ያቆየን።